الله سبحانه وتعالى يسرانون وانجل ወደ ሐሰናት ይለውጥልናል من رحمة الله سبحانه وتعالى ወንድሞች ያላህ እዝነት እየታየን ነው 100 ብር ዳ ኑሮብ ሰው ስትመጣ 100 ብሩን አፉ ብያለሁ እኮ ወግ ነው 100 ብር ዳ ልከፍል አልቻልኩም ሲል 100 ብር አውጥተ በስጦታ መልክ ብትሰጠውስ ولله المثل الاعلى الله رحيم ودود ትልቅ አዛኝ የሆነ ጌታ ነው ያለ ወደ አላህ ልንመለስ ልንጸጸት ይገባል ኢንሻአላህ ሌላው ومن رحمة الله سبحانه وتعالى ገና ወደ ተውበት ሸርጥ ልንመጣ ነው ግን እዝነቱን ላሳያችሁ ነው የፈለኩት አላህ ምን ያህል ወንጀል እንደሚመር ምንም ብንሰራ አዛኝ ማሪ የሆነ ጌታ እንዳለ እንድታውቁ ነው ፍላጎት ያው خامسا አምስተኛው የአላህ እዝነት ይላሉ ዑለሞች የአላህ እዝነት وهي من اعظمها ይላል ታላቁ የአላህ እዝነት የሚገለጽበት ቦታ ነው فرح الله عز وجل بتوبتك በአንተ ወደ አላህ Subhanahu Wa Ta'ala በመመለስ አላህ ይደሰታል سبحان الله ما غناه عنك الله ካንተ የተብቃቃ ሆኖ وشدة حاجتك إليه አንተ ደግሞ ከሱ ደሃ ሆነህ ይያለ የሰው ልጆች ደሃዎች ነናር ካላህ ነው ሁሉ ነገር ምንከጅለው አላህ ደግሞ ከሁሉም የትቃ ጌታ ነው ማዕሲያችን ከስልጣኑ የሚያጎለው የለም ኸይር ስራችን ከስልጣኑ የሚጨምርለት ነገር የለም ይህ ሆኖ ይያለ አላህ Subhanahu Wa Ta'ala ባሪያው ወደሱ ሲመለስ يفرح ይደሰታል አይገርምም ወንድሞች ነብዩ ሰለላሁ ዐለይሂ ወሰለም የአላህ መደሰት በሚገርም ሁኔታ ገለጹት ይህ ሐዲስ كما في الصحيحين من حديث عبد الله بن مسعود በዘገቡት ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ስለ አንድ ሰው ታሪክ ይናገራሉ ይህ ሰው በረሃ ላይ ወጣል ሱብሃንአላህ ይህ ሰው በረሃ ላይ ወጣ في راحلتيه በግመል ስንቁን ምግቡን መጠጡን ጭኖ ይህ ሰው ወደ ምን ይወጣል ወደ በረሃ ይወጣል ረጅም ጉዞ እየተጓዘ ያለ በረሃ መሃል ላይ እንደደረሰ እስኪ ለረፍና ትንሽ ልተኛ ብሎ ወሰነ ደከመው ፀሐዩ ትንሽ እርፍ ብሎ ቁጭ እንዳለና ገደም እንዳለ ሲነቃ ይዟት የመጣው ግመል ምግቡን ልብሱን መጓጓዣውን ስንቁን ይዛ ጠፍታለች ሲነቃ የለም ባዶ በረሃ ላይ ነው እንደይመለስ የመጣበት አገር ሩቅ ነው ወደፊት በእግሩ እንደይቀጥል ሩቅ ነው መሃል ላይ ነው የቀረው ሰውየው ከዛ ልፈልጋት አለና ምራቁ እስኪደርቅ ድረስ ፈለጋት ይላሉ ነብዩ ሰለላሁ ዐለይሂ ወሰለም በስተቀኝ በስተግራ በአራቱ አቅጣጫ ፈለጋት አላገኛት يقول فأيكن بالموت ሊሞት እንደሆነ አወቀው በቃ እዚህ በረሃ ላይ ለራሱ ቀብር ቆፈረ ከበረሃ ላይ አውሬው ከሚበላይ ጉድጓድ ልቆፍራልና ቀብር ቆፈረ ይሰው ቀብር ቆፈረና ምሶት ቀብር ውስጥ ምን አለ ሰውዬ وقال انام في هذه القبر حتى ياتيني الموت በቃ ሞት እስኪመጣኝ እዚህ ቀብር ገደም ለበልና አዛው ልበስብሳል ተጋድሞ يلف بينما هو نائم في حفرته فاذا براحلته فوق راسه ተኝቶ ያለ ቀብር ውስጥ ቀና ሲል ግመሉ ከላዩ ላይ ቆማለች ደስታው ለከት የለውም ሰውየው ሊሞት ኑሮ ህይወት ሲያገኝ ደስታው እንዴት ነው فرح لا تعبره الالفاظ ቃል ሊገልጸው የማይችል ደስታ ነው አይደል ደስታ አሰከረውና ምን አለ قال اللهم انت عبدي وانا ربك لا ከደስታው የተነሳ አላህ ሆይ አንተ ባሪያዬ ነህ እኔ ደግሞ ጌታህ ነኝ ሰክሮ ነው እንጂ ምን ለማለት ነው የፈለገው አላህ ሆይ አንተ ጌታዬ ነህ አዝነን ያመጣህልኝ እኔ ደግሞ ባሪያህ ነህ ባሪያ ሆኜ አይደል ይለው ነብዩ ሰለላሁ ዐለይሂ ወሰለም ከፈራ አላሉትም ዑዝር ሰጡት እንደኛ ሙብተዲ ብለው አለጠፉበት ምን አሉት قال اخطا من شده الفرح ከደስታው የተነሳ ተሳሳተ ዑዝር ነው ሰው ሲሳሳት ዑዝር ሽፍን ነው የምትሰጠው እንኳን የሌለ በርበረ ከሌ እንዲናጭ لا ليس خلق الصالحين
ነብዩ ሰለላሁ ዐለይሂ ወሰለም አኽጣአ من شدة الفرح ከዛ ነብዩ ሰለላሁ ዐለይሂ ወሰለም የዚህ ሐዲስን መልእክት ግን አመጡት ምን አሉ فالله أفرح بتوبة أحدكم من ذلك الرجل አሉ አላህ Subhanahu Wa Ta'ala ባሪያው ወደሱ ሲመለስ ይህ ሰው ከተደሰተው በላይ ይደሰታል መልእክቱ እየገባች ነው አላህ በጣም ደስ ይለዋል አንተ ስትመል አሁን የዚህ ሰው የደስታ አላህን እንዲስኪል ድረስ ነው شوف ነብዩ ሰለላሁ ዐለይሂ ወሰለም መግለጽ ስላልቻሉ በምሳሌ ነው የገለጹት እንግዲህ ሁላችሁ ተረዱት አላህ የዚህን ያህል ነው ቢደሰት ባሪያዬ እኮ ወደ እኔ መጣ አንተ ደሃው ሆነ እያለ አላህ ከሁሉም የተብቃቃ ሆኖ ይፍራህ هذه من رحمة الله سبحانه وتعالى ስለዚህ አላህ Subhanahu Wa Ta'ala እንዲህ ስንተውበት የሚደሰትብን ከሆነ የሰራነውን ወንጀል እንዳለ የሚምረን ከሆነ ይሄን የመሰለ እድል እጣ ለማግኘት ክራይቴሪያስ አሉ ምናማዋላቸው መስፈርቶች አሉ ተግባባ አንድ ትልቅ ነገር ዝም ብሎ አይገኝም የምታሟላቸው መስፈርቶች መኖር አለበት አለይሰ ከذلك شروط التوبه ይባላል እንግዲህ ተውበተኞች የዚህን ያህል አላህ ዘንድ ደረጃ ካላቸው شروط التوبه የተውባ ደግሞ መስፈርት አለው አላህ ወንጀልህን የሰራውን መጥፎ ወንጀል ወደ ኸይር ይቀይርልህ ዘንድ የጠጣውን ቢራ ወንደ ጠጣ አድርጎ ሊጽፍልህ ማለት እኮ ነው የተግባባን እንዲህ ያደርግልህ ዘንድ ሸርጥ አለው አሉ ዑለሞች ሶስት ሸርጥ አለው ከአላህ ጋር የተያዙ ሶስት አንደኛው አራተኛው ሸርጥ ከሰው ልጆች ጋር የተያዘ ወንጀል ካለ አራተኛ ሸርጥ አለው መስፈርት ምታሟለው የመጀመሪያው ሸርጥ الأول الإقلاع عن الذنب كمتسرى وانجل مراك يتقبابانو يمجمرياو شرط ምንድነው كمتسرى وانجل مراك خمر تጠጣ ይሆናል ያማቆም በሪባ ትነግድ ትበላ ይሆናል ያማቆም መንገር ላይ حرام ሲታይ ይሆናል ያማቆም إقلاع ፍልቅቅ ብለ መውጣት ማለት ነው ከዛ ሙሉ ለሙሉ መለየት ተግባባ ከምትሰራ ወንጀል ሙሉ ለሙሉ መራቅ ይህ የመጀመሪያው መስፈርት ነው ثانيها ሁለተኛው العزم على عدم العودة لا ለመመለስ عزم ማድረግ ቆራጥ ውሳኔ ወደ መጠጣት ኸምር አትመለስም ሶላት ሱብሂ የተኛ ጧት አንድ ሰዓት ላይ ከመስገድ ማቆም لا ለመመለስ መወሰን عزم የሚለው ኡሉል عزم የሚባሉት ለዛ ነው የከባባድ ስሜት ባለቤቶች ማለት عزم ቁርጥ ላለመመለስ ወደዛ ወንጀል ላለመመለስ ቆራጥ ውሳኔ ግልጽ ነው የመጀመሪያው መስፈርት ሁለተኛው ሶስተኛው ግን የትምርቱ ዋናው ርዕስ ይሄ ይመስለኛል አብዛኞቻችን ያልተረዳ ነው የተውበት ሶስተኛው ሸርጥ ይህ ሸርጥ ምንድነው አነደም እኔ በዚህ መስፈርት ውስጥ ጥቂቶቻችን ብቻ ምናልፍ ይመስለኛል ندم መጸጸት የሰራው ወንጀል አለ ለዛ መጸጸት ይህ ካልተሟላ ወንጀል አልተማረ ብዙዎች ምን አብዛኞቻችን የወጣንበት መስፈርት ነደም ያን ወንጀል አስተውሰህ እልቅስ ማለት ያ ረቢ ግፍርሊ መጸጸት ያ ወንጀል ትዝ ሲል የጠጣው ቢራ استغفرالله العظيم ندم ቢራው መጠጣት ማቆም ላለ መጠጣት መወሰን ብቻ አይደለም መጸጸት ይህ መስፈርት ነው ዑለማ ምን ይላሉ الصادق في توبته ትክክለኛ ቶባጅ ነደምን ያሟላ